بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله ومن اهتدى بهديه واستنى بسنته إلى يوم الدين أما بعد السلام عليكم ورحمة الله وبركاته ይህ ክፍል አንድ የፊቅህ ትምህርታችን እነሆ ጀምሯል። ፊቅህ ጥልቅ የሆነ መረዳት ማለት ነው። ስለዚህ ማንኛውንም የታዘዝንበትን ዒባዳ በእውቀት ሆነን አላህን መገዛትና ማምለክ የተወደደ ተግባር ነው። ስለዚህ ሁላችንም ፊቅህ ትምህርት አስፈላጊ ሆኖ ይስተዋላል ማለት ነው በማንኛውም ማህበረሰብ ላይ። ከመጀመሪያ ስንነሳ የመጀመሪያው ምዕራፍ ወይም ደግሞ ጅማሮ የሚሆነው ጽዳት ይሆናል። ጽዳት ለሁለት እንከፍለዋለን፣ ውስጣዊ ጽዳትና ውጫዊ ጽዳት በሚል ማለት ነው። ውስጣዊ ጽዳት ማለት ልቦናችንን ከተለያዩ አላህ ስብሓነሁ ወተዓላ ከከለከላቸው ወንጀሎች ሙሉ በሙሉ ማጽዳት ውስጣዊ ጽዳት ተብሎ ይጠራል። ውጫዊ ጽዳት የሚባለው ሁለተኛው ደግሞ ውዱእ ፍችን እና የተለያዩ ቆሻሻዎችን ከኛ ላይ ከአካላችን ላይ ሊሆን ይችላል ከልብሶቻችን ላይ እና ከመስገጃ ቦታዎቻችን ላይ ማስወገድ ሁለተኛው የጽዳት ክፍል ነው ማለት ነው። ውዱእ ፍች ለሁለት ይከፈላል። ታናሹ እና ታላቅ በመባል ይታወቃል። ትንሹ የውዱእ ፍች በውዱእ ሊጸዳ ይችላል ወይም ደግሞ ሊመለስ ይችላል። ታላቁ ደግሞ ሙሉ በሙሉ በአካላዊ ትጥበት ሊመለስ ይችላል ማለት ነው። ጽዳት ስንል ከጽዳት ጎን ለጎን ግዴታ የመነሳት ግድ የሚሆንብን ውሃ ነው። ጽዳት ከተባለ ግዴታ ውሃ ይነሳል። ውሃ የተለያዩ ክፍሎች አሉት። በጥቅሉ ለሁለት እንከፍላቸዋለን። የውሃ አይነቶች በዋነኛነት ለሁለት ይከፈላሉ። የመጀመሪያው ጽዱ የሆነ ውሃና የቆሸሸ ወይም ደግሞ የተበላሸ ውሃ በመባል ለሁለት እንከፍላቸዋለን። የጸዳ ውሃ ስንል ለምሳሌ የዝናብ ውሃ፣ እንደዚሁም የባህር ውሃ፣ የወንዞችና የተለያዩ የጉድጓድ ውሃዎች ይካተቱበታል ማለት ነው። ይሄ ጽዱ ነው። መጸዳዳት ወይም ደግሞ ውዱእ እና ራሳችንን ለማጽዳት መጠቀም የሚቻል ነው ማለት ነው። ለዛም ነው አላህ ስብሓነሁ ወተዓላ ከሰማይ ጽዱ የሆነውን ውሃ አወረድንላችሁ ይላል። እንደዚሁም ረሱል ሰለላሁ ዐለይሂ ወሰለም የባህር ውሃ የጸዳ መሆኑን እና በውስጡ ያሉ የሞቱ እንስሳዎችም እንደሚፈቀዱና ለምግብነት የበቁ መሆናቸውን አስከትለው ገልጸዋል ማለት ነው። የተለያዩ ከለር ሊሆን ይችላል። እንደዚሁም ጣዕሙን እና ሽታውን የሚቀይሩ ነገራቶች ገብተው ከሶስቱ አውሳፎቹ አንዱ ከተቀየረ በዚያ ነገር ውዱእ ማድረግ አይቻልም ማለት ነው፣ የተከለከለም ነው። እንደዚሁም ጣሃራ የሆኑ ነገሮች ውሃ ውስጥ ከተቀላቀሉትም በዚያ ነገር አይቻልም ማለት ነው። ለምሳሌ ሻይ ከተቀላቀለው ውሃው፣ እንደዚሁም ጭማቂ፣ የተለያዩ ነገራቶች ይህም አይቻልም ማለት ነው። ውሃው ላይ ጽዱ የሆነ ነገር ለምሳሌ ሻምፖ ሊሆን ይችላል፣ ሳሙና ሊሆን ይችላል ከተቀላቀለው በዚያ ነገር ላይ ችግር የለውም ማለት ነው። ጽዱ ወይም ደግሞ ከጽዱ ውሃ ተቃራኒ ያልነው የተበላሸ ወይም ደግሞ ነጅስ የምንለው ከሶስቱ አውሳፎቹ በአንዱ ከተቀየረ አይቻልም ወይም ደግሞ በሱ ነገር መስራራቱ የወደቀ ወይም ሙግዝ ይሆናል ማለት ነው። ስለዚህ ውሃን ለሁለት ከፍለናል በዋነኛነት የተበላሸና ጽዱ ውሃ በሚል ማለት ነው። እንደዚሁ ደግሞ ጣሃራን ለሁለት ከፍለናል፣ ውስጣዊና ውጫዊ። እንደዚሁ የውዱእ ፍችን ለሁለት ከፍለናል፣ ታላቅ የውዱእ ፍችና ታናሹ የውዱእ ፍች በሚባል ከፋፍለን አይተናል ማለት ነው። ክፍል አንድ የጣሃራ ትምህርታችን በዚሁ ይጠናቀቃል። ጀዐለኒ አላሁ ወኢያኩም ሚመን የስተሚዑነ አልቀውለ ፈየተቢዑነ አሕሰነህ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።